ውስጥ ፓንቱን ማይቀይር ሰውዬ አልጋ ላይ ተጣበቀ። አንቺ ዝም በይ። ምን ትሰሪያለሽ? እሷን ታውቃታለህ? ሰው እንዴት ከገዛ ወንድምሽ እንዴት ታደርጊያለሽ? አንተ ራስህ ምን ይኸውልህ፣ መጀመሪያም ሳውራት ሄለን ከአረብ ሀገር መጣች ብለኛል። እንዴት ብታስቢ ነው ከገዛ ወንድምሽ ጋር የምትተኛው? እኔም እዚህ እየሰራሁ እሷም ደግሞ የተሻለ ኑሮ ለመኖር ነው እሷም ወደ ውጭ ወጣችሁ። ምን የሚያገባ ነገር አለ? አይገባም። አንተም ውሸታም ነህ። ምንድነው ነው? በህግ ሁለታችሁም ጠይቃችኋለሁ። እኔ ደግሞ እንደዛ ማረግ ሴት አይደለሁም። ገባ ነሽ? አትዋሺ። ንገሪኝ እውነቱን። ንገሪኝ እውነቱን። ንገሪኝ። አንተ ነግሬሃለሁ። አስወጣልኝ። እሷንስ ለምን መዋሸት እንዳስፈለገ ሁሉንም እያንዳንዷን ነገር እንድትነግር ይፈልጋሉ። እንግዲህ ተመልካቾቻችን የተፈጠረው ነገር አይታችኋል። እሷም ትንሽ የራሷን ስታ ስለወደቀች ደጅ ዶክተር ስላሉ ዶክተሮቹ እንትን እያሏት ይገኛል። ይህ ሁላ ነገር ደግሞ የተፈጠረው በዚች በማይረባ ንግግርና በማይረባ ድርጊት ነውና አሁን ሰው እንዴት ከገዛ ወንድምሽ እንዴት ታደርጊያለሽ? እንዴት ብታስቢ ነው ከገዛ ወንድምሽ ጋር የምትተኛው? የሰው ልጅ ሆነሽ ኢትዮጵያ ውስጥ አድርገሽ ተወልደሽ እንዴት ከገዛ ወንድምሽ ጋር ትተኛለሽ? ወንድምሽ ነው፣ የገዛ ወንድምሽ ነው። በገዛ ወንድምሽ እንዴት ነው ወንድም አይደለም ብለሽ የምትክጂው? አሁን እኔ እርጉዝ ነኝ፣ አትጩህብኝ። ቅድም እንደዛ ስገፈትረኝ ነበር። በጣም ብዙ ነገር አለ። ብዙ መዘዝ ወደ አንተ ይመጣባል። ሲቀጥል ደግሞ ታዳምጠኝ ካልፈለግ እንድነግርህ ለምን ትጠብቃለህ? ልንገርህ፣ ስማኝ። ምንድነው የተፈጠረ? ንገሪኝ። ምንድነው? ሰው እንዴት ይተኛል ከገዛ ወንድሙ ጋር? ከወንድምሽ ጋር እንዴት ትተኛለሽ? አንተ ቆይ ሰው ያለህና እኔ ባለ ታሪኳን ነው የምታምነው? ሰው ያለ ማስረጃ ይዣለሁ እኮ እኔ። እያንዳንዱ ወንድምሽ ነው። ወንድም ፎቶ አሳየሽኛ? ፎቶ አሳይቼሻል። ማህበረሰቡ እዛ ያለው እንዳለ የሚያውቀው ወንድምሽ እንደሆነ ነው። ወንድም አይደለም። እኔ እና እሱ አብሮ አደግነን። ወንድም ማለት እኮ በስጋና በደም አንድ ስትሆን ነው አይደለ? እኔ ደግሞ እንደዛ ማረግ ሴት አይደለሁም። ነሽ? አትዋሺ። ንገሪኝ እውነቱን። ንገሪኝ እውነቱን። ሁሉንም ነገር አጣርቻለሁ። ንገሪኝ። ወንድምሽ ነው። ዝም በይ። አትዋሺ። ዝም በይ። እውነቱን ንገሪኝ። አሁን እውነቱን እንድትነግሪኝ ነው። ወንድምሽ ነው። አትዋሺ። እውነቱን ተናገሪ። ከወንድምሽ ጋር እንዴት ነው የምትተኘው? ወንድሜን እንዳምንህ ነው የፈለግከው? ነው ወንድምሽ ነው። አትዋሺ። እሺ ይምጣና እሱ ሁሉንም ወይ ደግሞ እሱ ሲመጣ ሁሉንም ወንድሜ ነው አይደለም። እቺ ቀራቅምባም የሆነች ልጅ የነገረችህን ነው የምታምነው? እኔ እሱ አይነገረኝ የራሴ ማስረጃ ያስጠን። እኔ ሲጀመር ጋዜጠኛ ነኝ። እኔ ቀደም ኮንስትራክሽን ብየዋሽሽኝ እውነቱን ለማወቅ እያጣራው ስለሆነ ነው። ጋዜጠኛ ነኝ እውነቱን ሲጀመር ማለት ነው አይደል? ያጣራሁት እያንዳንዷ መረጃ አለሽ። ወንድምሽ እንደሆነ ደርሼበታለሁ። ወንድምሽ እንደሆነ አምነሽ ከወንድሙ ጋር ሰው እንዴት ይተኛል? ሰው እንዴት አንቺ ወንድምሽ ጋር ትተኛለሽ? አይምሮ የለሽም? አታስቢም? ምንድን የምትለው አንተ? አትዋሽ። አሁንም እውነቱን ተናገሪ። እኔ ይኸው ልማልልህ ከፈለክ ልማልልህ። አትማይልኝ። እኔ ያንቺን ማላ አይደለም ፈልገው እኔ እውነቱን እንድትናገሪኝ ፈልገው። እሺ እንደዛ ከሆነ ሲመጣ ሁሉም ነገር እሱ ይነግራል። ወንድሜ ነው አይደለ? እሱን አንቺ ትናገሪያለሽ። እውነቱን ተናገሪ። ወንድምሽ ነው። ከወንድምሽ ጋር እንዴት ትተኛለሽ? በግድና መች ነው ያረገሽው? አሳቂ ንገሪኝ እውነቱን። ሰው ከወንድምሽ ጋር እንዴት ትተኛለሽ? ተው፣ ምን አይመለከትም። እንኳን ተኛው አትበይኝ፣ እንደዚህ አትበይኝ። እውነቱን ንገሪኝ። ነኝ ከወንድምሽ ጋር እንዴት ትተኛለሽ? አታልቅሽ። አስመሳይ እውነቱን ንገሪኝ። እንዴት ሰው ከገዛ ወንድሙ ጋር ይተኛል? እንኳን ተኝቼ እንኳን አረገዝኩ። አንቺ ምን አይነት መልስ ነው የምመልሽልኝ? በትክክል እውነቱን መልሽልኝ። እውነቱን ንገሪኝ በትክክል። ለምንድን ነው የምትዋሺው? ምን እየሰራሽ ነው ያለሽው? ምንድን ነው ልታደርጊ የፈለግሽው? ምን ልታደርጊ ነው የፈለግሽው? እሱ ባለቤት እንደሆነ ምን ልታረጊ ነው የፈለግሽው? ምን ልታረጊ ነው? አንተ ራስህ ምን ቁጭ በል አንቺ ዝም በይ። ሁለታችሁ እዚህ ታወራችሁ ይሻላል። ዝም በል ሁለቱ ሸጣሞች ቤተሰቡ ሙሉ ሸጣሞች። ቁጭ በል አንቺ ሁላችሁ ውሸታም ናችሁ እንዳለ አጣርች። ቁጭ በል እንዳትነሳ። አስፈላጊው ኃይሉ ሁላ እናንተ ማን ናችሁ? ምንም ኃይል አርባችሁ ባለቤቴ እንዳስርከው። ዝም በይ።
እንዳለ ትጠየቂያታለሽ። የዋሻሻሽን ውሸት እስካሁን እየሰራሽ ያለውን ነገር ጠይቀ። ቁጭ በላ ስነ ስርዓት ያዝ። በቤታችን እንትን ማድረግ አልችልም። ምንድነው እየተከናወነ ያለው እዚህ ቤት? ምንድነው እያደረጋችሁ ያለው? ባለቤቴ ነው ንገረው። ባለቤት አይደለ? ዝም በይ አንቺ ዝም በይ አንቺ። ውሸታም አንደኛ ነው ይሄ ካሜራው። ምንድነው እናንተ ምንድናችሁ? ከየት ነው የመጣችሁት? ኮንስትራክሽን ምናምን ወይንስ ምን ስለሆንክ ነው አንተ እሷን የምመታት? ውሸታም ነች። አንተም እሷም ውሸታም ናችሁ። ስለምን ውሸት ነው የምታወራው? ምን እሷ ምንድን ነች ለአንተ? ምን አገባ? ምን የሚያገባ ነገር አለ? አይገባም። አንተም ውሸታም ነህ። ምንድነው መውሸት? በህግ ሁለታችሁም ጠይቃችኋለሁ። ሁለታችሁም ምንም ማስረጃ ከየትም ማምጣት አይችልም። ሲጀመር ሁለታችሁንም በህግ መጠየቅ አቅም አለኝ። እኔ ጋዜጠኛ ነኝ። ከየት ማስረጃ የምትጠቆ ነው እኔን መጠየቅ የምችለው? ዝም ብለህ የሰው ቤት ዘው ብለህ ገብተህ ነው እንዴ በህግ ጠይቃቸዋለሁ ምናምን የምትለው? እሷ ሄለን ማን ነች? ሄለን ማን ነች? ሄለን ማን ነች? ምንድን ነው የምታወራው? ሄለን ማን ነች? ሄለንማ እኮ ከአረብ መጣች። ምንድን ነው የምታወራው? የቤት ሰራተኛችን አለች። እናንተ ምንድን ነው የምታወራው? አንቺ ዝም በይ፣ አንቺ ዝም በይ። እሱ አወራበት። አንቺ ዝም በይ፣ አንቺ ዝም በይ፣ አንቺ ዝም በይ። አንተ አውራ። ዝም በይ። ዝም ብለህ አትምታት። ምንድን ነው? ሄለን ማን ነች? ዝም በይ። ሄለን ማን ነች? ንገረኝ አንተ። አሁን ከአረብ ሀገር ነው የመጣችው አላልክም እንዴ? እኔ ከአረብ ሀገር መጣች አለው። በቃ እሷ ነች ከአረብ ሀገር። አንቺ ዝም በይ። ከእሱ ጋር ላወራበት እንዳልነሳ ድጋሚ ንገረኝ። ይኸውልህ በመምጣት ምንም አይነት ምን የምታመጣው ነገር የለም እኮ። ሄለን ማን ነች? መጀመሪያ ስጠይቅህ ሄለን ከአረብ ሀገር መጣች አለ። እኔ ተሳስቼ ነው። እሷ ልብ አውልቅ ነው ያኔ በቃ ምንም ከቅድም ጀምሮ አንቺ ዝም በይ፣ አንቺ ዝም በይ። አይደለም ነግረሃለች። ስለዚህ ከነገረች ደግሞ ሰራተኛችን ናት። አዎ ንገረው። እኔ ከውጭ ሀገር ብዙ ለፍቼ መጥቼ አንቺ ለምን ዝም አትይም? ከሱ ጋር ለምን አላወራም? ከሱ ጋር ለምን አላወራም እንዴ? ሶይ ያማል እንዴ? ዝም በይ አንቺ ዝም በይ፣ ዝም በይ። ዝም በይ እንኳን መጣሽ። ዝም በይ። አሁን እንትን እያልኩ ነው ያለው። አንተ እውነቱን ተናገር። አንተም እየነገርኩህ አንተም አይቀርልህም። እውነቱን ተናገር። አንተ ሲጀምር አንቺ ዝም በይ። አንቺ ዝም በይ። ቁጭ በል። አንተም ቁጭ በል። ዝም በይ፣ ዝም በይ አንቺ ዝም በይ። በጣም ጥሩ። ዝም በይ። እሱ እያወራ አትማታ። ሰውዬ አትንካኝ ብያለሁ። አትንካኝ። አንድ እንዳትወሪ እንጂ አንተ እውነቱን ተናገር። አንተ ነግሬሃለሁ። ወሬ ነው የምትወስዷት እናንተ። አንተ ዝም በላ። ከኔ ጋር ብቻ ታወራለህ። ምንድነው የማወራው? የነገርኩህ እኮ እውነቱን ነው እኮ የነገርኩህ። ስለ ሄለን ሁሉንም ትነግረኛለህ። ሄለን ማን ነች? ሄለን ከገጠር ነው ያመጣቻት። እሷ ማን ነው ያመጣቻት? እዚህ የኛ ሰራተኛ ነች። የኛ ሰራተኛ ነች። እሷን እኔ ተሳስቼ ነው በመሀል እንትን ያልኩት እንጂ ባለቤቴ ነች። ውጭ ሀገር 8 ዓመት ነው። እንዴት ትሳሳታለህ? ሄለን ስለ መጀመሪያ ከአረብ ሀገር ነው ያመጣት። ከአረብ ሀገር መጣለች ሄለን አልከኝ። ይኸውልህ መሳሳት ያለ እኮ ነው ወንድሜ። ምን ሆነህ ነው? እሺ ስለ አንተና ስለ እሷ ግንኙነት ስላላችሁ ነገር ስለ ሄለን ሁሉንም ነገር ማወቅ ፈልጋለሁ። ስለማን ግንኙነት? ስለ አንተና ስለ እሷ ስለ ባለቤቴ ነው የምትለኝ? እንግዲህ ስለ እኔና እሷ ያው አሪፍ ጊዜ ማሳልፈናል፣ ውጭ ሳትወጣ በፊት ማለት ነው። እኔና እሷ አሪፍ ጊዜ ያሳልፈናል። ከዛን ብዙ ጊዜ አሳልፈን ነው እሱ ወደ ውጭ የወጣችው። ሰው እንዴት አሪፍ ጊዜ ያሳለፈ ጥሩ ኑሮ እያኖረ እንዴት ስደት ሄዳል እንዴ? እኔም እዚህ እየሰራው እሷም ደግሞ የተሻለ ኑሮ ለመኖር ነው እሷም ወደ ውጭ የወጣችው። በቃ አሪፍ ጊዜ ነው እንትን እዛ እየሰራች እኔም እዚህ ደግሞ ያለውን ነገር የህይወታችን እንትን ትልቅ ደረጃ ለመድረስ ነው እኔና እሱ የሰራ ነው እንድትወጣ ያደረኩት። እሺ ይሄ ቤት እንዴት ተሰራ? ይሄ አሁን አዲስ ቤት መሬት ገዝታችሁ የምኖሩበትን ቤት ገዝታችሁ? አሁን እኮ እየነገርኩ ነው ያለው። እሷ እየሰራችሁ የላካችሁን ነው እዚህ ጋር እንትን ያለችው እየሰራችሁ ሰርታ የምልከው ገንዘብ እዚህ ለቤት ስራ ነው ያደረግነው። ሌላ እንትን ያለበት ነገር የለም። ሲጀመርስ ለምንድን ነው የምጠይቁን? እሺ ለምን ሲጀመር ሲጀመር ከሷ በፊት ከሄለን ጋር ነው እዚህ ቤት መኖር የጀመርከው እንዴ? ይኸውልህ ከዚህ ቤት ተከራይቶ የሚኖሩ ሌላ ሰዎች ነው። ሄለን እንዴት ከሷ ጋር ከተጋባ ሄለንን ከዛ በኋላ ከመጣች ሄለን እንዴት መጀመሪያ እዚህ ቤት ኖረች? ሰራተኛ ሆና እኮ ነው እንትን ያለችው። አሁን እኮ ነው እየነገርኩህ ያለው። ሲጀመር እየዋሸህ ነው። ቅድም ምን አልከኝ? ቅድም እዚህ ከተጋባን በኋላ ነው የመጣችው አልከኝ አይደለም ነው ምኑን አልከኝ? ከተጋባን በኋላ ሄለንን ለሰራተኝነት አመጣናት አልከኝ። አሁን ደግሞ የምታወራው ነገር ሌላ ነው እኮ። አሁን እኔ እየነገርኩህ ያለሁት ምንም ስለ ባለቤታችን እኔና እሷ ባለቤት መሆናችንን እኮ እየነገርኩህ ነው ያለሁት አይደል እንዴ? ስለ ሄለን ምናምን ብለህ ደግሞ ጠይቀኝ። በቃ ሄለን ሰራተኛችን ናት። ሌላ እንትን አትበለኝ። እሺ ቤቱን እንዴት ገዛችሁት እንዴ? ደጋግማ ጠይቀኝ። ቤቱን እንዴት እሷ ሰርታ ነው? ከማላይ ነው የገዛችሁ ቤቱን? ግለሰቡ ነው እዚህ ከሚኖረው ሰው ነው እንግዲህ። ሰውየው ያለው ሁለታችሁ መጀመሪያ ጎረቤቶችም እንደሚያውቁት ሁለታችሁ ብቻ እዚህ ቤት እንደምኖሩ ነው መጀመሪያ አንተና ሄለን። ከዛ በኋላ ሄለን
ከዚህ ሀገር ከሄደች በኋላ ነው እሷ የመጣችው እኮ። አሁን አትዋሽኝ፣ ደጋግማ አትዋሽኝ። ይኸውልህ መጀመሪያም ሳውራት ሄለን ከአረብ ሀገር መጣች ብለኛል። እሷ እያለች ነው የመጣችው እኮ። አሁን እየነገርኩ ነው ያሉት። በጣም እየታገስኩ ነው። ውሸት ምንም የሚባል ነገር የለም። እየነገርኩ ነው ያሉት። እኔና እሷ እያለች ነው አምጣት እዚህ ጋር ሰራተኛ ሆና፣ እኔ ደግሞ ውጭ ሰርቼ ቤት መስራት ስለማልችል እዚህ ጋር እያገዘችኝ ያለችው። እኔ ውጭ ሰርቼ እንግዲህ ቤት ሰርቼ መብላት አልችልም፣ ይደክመኛል። ስራ ብዙ ስራ አለብኝ። እሷ ጋር ከመቼ ጀምሮ የተዋወቃችሁት? ከማን ጋር? አሁን ከባለቤት ጋር። ያው እሷ ውጭ ትሄደ 8 ዓመት ቆይታለች። ግን ሳትሄድ በፊት ግን 1-2 ዓመት ቆይተን ከዛን ተመጣሽ ወዲህ ነው ኦልሞስት 3 ዓመት ምናምን ከመጣች 3 ዓመት ምናምን ሆኖታል። ከተዋወቃችሁ አሁን ኦልሞስት 3 ዓመት ቢሆናችሁ ነው? ኖ እንደዛ አይደለም ያልኩ። ከሷን ካወቃት ስንት ዓመት ይሆናል? ማወቅ ከሷ ጋር መደመር ነው። 8 ዓመት ቆየች። ግን ሳትወጣ በፊት 3 ዓመት ቆየን። እንግዲህ እሺ ቆይ መደመር ነው ደርሳ እንትን ማለት ነው። ይሄን ፎቶ አየዋ። ይሄ ህፃን እያላችሁ አንተና እሷ ያለው ፎቶ ነው አይደለም? ከማን ጋር ነው ይሄ? ይሄ ከአሁኗ ባለቤት ጋር እና ዲያ አሁን ገና አሁን ምን አልከኝ? ገና 13 ዓመት 12 ዓመታችን ነው ከተዋወቅን አልክ አይደለም? እና ሀዲያ ምን አገናኘው ከዚህ ጋር? ይሄ ፎቶ በምን ይሰራል? እህት ነች። አሷ የምን እህት ነው የምትወሩ? እህት ነች። ስለምን እህት ነው የምትወሩ አንተ? ይሄ ፎቶ ምንድነው? ፎቶ ማስረጃ እያሳየው ነው አይደል? ማስረጃ እያሳየው ነው እኮ። ማስረጃ ብታሳየኝ ማለት ነው እህት አይደለችም። እሺ ይሄ ፎቶ ከመጣ ይሄ ፎቶ አብሮ አደጌ ብትሆንስ? አላቃትም አልከኝ እኮ አላቃትም። መጀመሪያውን ስጠይቅህ አላቃትም። አሁን ያወቀው ገና አሁን ትንሽ 10 ምናምን ዓመቴ ነው ካወቃት እኮ። አብሮ አደጌ ትሆነችስ? አብረን መሆን እኮ የጀመርነው እኛ አብረን መሆን የጀመርነው እኔና እሷ ፍቅረኛ እኮ የጀመርነው። ይሄን ሄለን ላይ ምንድነው ለማድረግ ያሰባችሁት? ምንም ማድረግ ያሰብነው ነገር የለም። ምን ለማድረግ አሰባችሁ ነው? ልጅቷ የለፋችበትን ነገር እንደዚህ የምትጫወቱባት? ምንም ያደረግነው ነገር የለም። እየነገርኩ ነው ያሉት። ደጋግማ ጠይቀኝ። አሁንም በተረጋጋ መንገድ እንደ ወንድ እያወራሁ ሰራተኛ ለኛ ክፉ ነገር የምናደርገው ንገረኝ። ሚስት ነች? ሰራተኛ ነች? ሰራተኛ ነች። እሺ ልጃችሁስ? ስለምን ልጅ ነው የምትወረው? ይኸው ልጅ ገና አሁን እንግዲህ አሁን ስለሷ ስለ ልጅ ተዋሸኛለች ብላ አስብ። ምክንያቱም ቢያንስ አባቷ ነው ወልዳታል። ለአንድ ሴት ብላ አትዋሽም። ስለምን ልጅ ነው የምትወረው? ስለ ልጅም አታውቅም? ምንም። እኔ እኮ እየነገርኩ ነው ያለሁት እኮ። ሆስፒታል እጄ ነበረ። የጎረቤቶቻችሁም አሉ። የሰርግ ወረቀት የላችሁም። አይ ቲንክ እሱን አረጋግጫለሁ። ሆስፒታል እንግዲህ ያንተ ልጅ ካልሆነች በአንተ ስም አይጠራማ። ልጅቷ በአንተ ስም አትጠራም። የእናትየውም ስም እሷን ሆስፒታሉ ወረቀቱ ላይ እንደሚያሳይ ወረቀቱን ላሳይ ይችላል። አምጥቼ አሁን ምንድነው እያልከኝ ያለው? ስለምን ልጅ ያለ ለምንድነው ምክዳት? ለምንድነው ምክዳት? ስለ ማንን ነው የካርኩት? እኔ ማንንም የካርኩት የለም። ልጅ የለኝም አላልከኝም? አሁን እንዴ እኮ የለኝም። ታዲያ ማንን ሳይኖረኝ በስም የተሰየመ ልጅ አለ። ጎረቤቶች አሉ እኮ። ይኸውልህ አሁን ብዙ ነገር እያወራን ያለው አይደል? ምንም የምታወራውም ስለምታወራውም ነገሩ ምንም እየገባኝ ስላልሆነ እባክህ ወይን ቤቱን ለቀልኝ ትወጣለህ። ሞታበት ነገር የለም። እውነቱን ሳታውጡ የትም አልወጣም። እውነቱን ተናገር። ብትወጡልኝ ይሻላል። ሄለን ላይ ምን ለማድረግ ነው ያሰባችሁት? ምንም እናደርጋለን። ጭራሽ ምንም ያሰብነው ነገርም የለም፣ ምንም የለም። ባታሰቡማ እሺ። አሁን እሷ እርጉዝ መሆኗን ታውቃለህ? ያው ነው ባለቤት? አውቃለሁ። እንዴ ባለቤት ያለች ያኛውን ልጅ እሺ፣ ለምን ያንተ መሆኑን ለምን ሰውዬ ያመሃል እንደ ምን? እሺ ምን ትሰሪያለሽ? እሷን ታውቃታለህ? ሰራተኛችን የመሰለኝ ነው የምታወራው። ባለቤት አይደለም። ስለምንድን ነው የምታወራው? አንተ ራስ ምን እያወራህ ነው ያለው? ለምንድን ነው የምታስመስሉት? አንተም እሷም ምንድነው እሷ ላይ ያሰባችሁን ነገር ምን ነው እያደረጋችሁባት ያላችሁት? ነገር የለም እንዴ። ምን ነች እሷ? አንተም እየካርከኝ ነው አሁን እንዴ። ምንድነው እየካርከኝ ነው? እኔ እንትን ያልኩትን ነገርኩት። ምንድነው ምን ነች እሷ? እሷ ምን ነች? የምትክደው አይደለ? እየካርክ ያለው ለምንድን ነው እናንተ ሌላ ነገር የምታወሩ? እህትህን እንደሆነች ነው እኔ የማውቀው። አንተ የምትነግረው ስለምን እህት ነው የምታወሩ? በደንብ አትዋሽ። አንተ አትዋሽ፣ እውነቱን አውራ። አትዋሽ። አንሺ፣ አትምታኝ እንዴ። ምን ሆነህ ነው? ሰውዬ ዝም በል። እውነቱን አውጣ። እውነቱን ተናገር። እውነቱን ተናገር። እኔ አሁን እኮ እውነቱን እየተናገርኩ ነው ያልኩት። አላውቃትም። በቃሽ። ሰራተኛችን ነን። እኔን ማታውቀኝ? እሷን አታውቃትም? የስንት ዓመት ትዳራችን ነን። አታውቃትም እሷን? አዎ አላውቃትም። ለምን ትጠይቀኛለህ? ለምንስ ታጋፍጠኛለህ? ለምንድን ነው መስክረኝ? ያን ሁሉ አውርተን እኮ ከእኛ ምንድን የምትፈልጉት? የልጅህ እናት ነች እኮ። የልጅህ እናት ነው አላውቅም ብለህ የምትክደው? ከእኛ ምንድን የምትፈልጉት? እሷ ላይ ምንድን ነው ያሰባችሁባት? ሁለታችሁ ምንድን ነው እሷ ላይ ያላችሁ? ምንም ያሰብነው ነገር የለም። እየነገርኩህ እኮ ነው ያለሁት። የእሷ ሚስትህን ከካድክ እኮ ሳታስብ ነው የምትክደው?
ያው ቤተሰቦቹ ራሱ ያውቃሉ እኮ ልጃችን አሁን ከሱ ቤተሰብ ነው ያለችው። ስለዚህ እሷ ብትመጣ ብትጠየቅ ቤተሰቦቹ ቢጠየቁ እያንዳንዱ ሁሉም ያውቃሉ። የትኛው ቤተሰቦች ሁላችን የትኛው ቤተሰቦች ጋር ያንተ ቤተሰብ ነው እዛ ክፍለ ሀገር ያሉት ልጅን ቤተሰቦች ጋር ወሰድካትም እዛ እንድትኖር ብለህ ለሷ እንደዛ አላልካትም? ይገባኛው እየተማረች ነው ብለህ አላልካትም? እዚህ እንዳለች ራሱ ማለት ነው እኔ እዛ ሆኜ ልጃችን እዚህ እንዳለች ነበር የማውቀው። ከመጣ በኋላ ያ ነገር ያደረገው ደግሞ ሆን ብሎ ከሷ ጋር ሊሆን ነው። እህቴ ከሚላትኝ ከሷ ጋር እኔ አይደለም ከኔ ምንድን የምፈልጉት አሁን በእህትነት እህቴ ነች ብለህ ለሷ ነግረህ ዋሽተህ ከእህትህ ጋር እህትህን እስከ ማስረገዝ ድረስ እህቴ አይደለችም። የገዛ ልጅህን ወስደህ አያቶቹ ጋር እስከመጣል ድረስ እህቴ አይደለችም። የነገርኩህ ነው እህቴ አይደለችም። እኔ ጨርቅን ጥያ ልጅህንም ካልካት ራሴ እንዳጠፋ አይደለም ይሄ ሁሉ ነገር የምታደርጉት። ከዛ እናንተ የለፋውት ምንድነው? እንዴት እንደዚህ ልታስቡ ይችላልችሁ? ምን ማለት ነው? እንዴት የገዛ ሚስትህን ክደህ ልጅህን ክደህ እንዴት ከእህትህ ጋር እንደዚህ እስከ ማደረግ ደረጃ ድረስ? እህቴ አይደለችም እያልኩ እኮ ነው። እህትህ ነች። ማስረጃ ሰብስቤያለሁ። አትዋሸኝ። እሺ ማስረጃውን አሳየኝ። ፎቶ አሳየው እኮ ፎቶን። ሌላ ማስረጃ አሳየኝ። የማህበረሰብ አንተ እህትህን ትከዳለህ? ቤተሰቦችን ትከዳለህ እንዴ? ቤተሰቦች እህትህ መሆኗ እንዴት ትከዳለህ? ቤተሰቦች እዛ ሀገሬ ድረስ ሄጄ ነው ያጣሩት። ፎቶውን የሚያገኘው ከዛ ነው። ማስረጃ ይዤ እያሳየው ነው አይደለ? አሁን እያሳየኝ ሌላ ማስረጃ። እኔ እኮ ምንም እያልኩ አይደለም እኮ። ይሄ ፎቶ አንተና እሱ አይደላችሁም ናችሁ? ይኸውልህ አሁን ምንም እንትን የሚያከራክር ነገር አይደለም። በቃ እኔና እሱ አይደለንም ወይንም እኔና እሷ እህትና ወንድም አይደለንም። እሺ እሷን ካዳት። እሺ ልጅን እንዴት ትክዳለህ? የገዛ ልጅን የወለድካት እንዴት ትክዳለህ? እኔ በጣም ነው ግራም እያጋባኸኝ ያለው ሲጀመር። አንተ ነግራም ልጅ የለህም? ልጅ የራስን ልጅ ነው የምክደው? አዎ በቃ ልጅ አይደለችም እንዴ? ልጅ አይደለችም። የወረቀት ማስረጃ ማቅረብ ይችላል። ላውጣው? ማውጣት ትችላለህ። ምንም እሺ አንዴ ከካሜራ ጀርባ አንዴ ወረቀቱን አቀበሉኝ። እሺ በቃ እውነቱን ተደብቆ የሚቀር ነው የሚመስለው አይደል? ይሄ እንግዲህ የተወለደችበት ሰርተፍኬት ነው አይደል? ልጅቷ እንዴ ማለት ይሄ ኬት ነው ያገኘው? ይሄ አንተ ስም ነው እኮ። አይ ስለ ይሄ እናቷ ስም ነው እኮ። ኬት ነው ያገኘው አይደል? ኬት ነው ያገኘው እኮ እያልኩ ነው ማለት ነው። ልጅ ኬት ነው ያገኘው እንዴት ትለኛለህ? ያው ማስረጃ አሳየው አይደል እኮ። በቃ እሺ ይሄ በድንገት የተፈጠረ ነገር እኮ። እንዴት በድንገት ይፈጠራል? እውነቱን በድንገት ምን ማለት ነው እንዴ? የገዛ ልጅ እንዴት ነው ማታምነው? አዳምጠኝ። አሁን እያዳመጥከኝ አይደለም። ምንድነው ማዳመጥ? በቃ ህይወት በሌለ ጊዜ እኔ እና እሱ በግዴታ የሆነ ነገር ነው። የምን ማን ነው የሚያስገድድ? አንተ ወንድ አይደለ እንዴ? አንተ ነህ እሷ ነች የምታስገድደው። በቃ እኔ እንትን የተፈጠረ ነው። ግን እንትን ቢፈጠርም ደግሞ የኔና እሷ ልጅ አይደለም፣ የኔ ልጅ አይደለም። ያንተ ልጅ መሆኑ ያውና ወረቀት እያሳየው ነው እኮ። ወይ ልጅ ነው ሆስፒታል የወጣ ወረቀት ነው እኮ። የኔ ልጅ አይደለም እያልኩ እኮ ነው። አንተ እንዴት ነው የምታስበው? የሆስፒታል ወረቀት እንዴት ነው ማታስበው? እንዴት ነው የምታስበው? እውነቱን ተናገር። እውነቱን ተናገር። ምንም እንትን እንዴ ወረቀት እያሳየው ወረቀት እንዴት እኔንስ እሺ ካድከኝ ልጅን ጭራሽ ትክዳለህ? የገዛ ልጅን አንተ ወንድ አይደለ እንዴ? አሁን እኔ ምንድነው እየመታኝ እኮ ነው። በግድ እንትን ነው እንዴ የምትለው? እውነቱን ተናገር። አሁንም እመታለሁ። እውነቱን ካልተናገርክ አሁንም እመታለሁ። እውነቱን ተናገር። እውነቱን ተናገር። እውነቱን ትናገራለህ? አትናገርም? ትናገራለህ? አትናገርም? እውነቱን እሺ ወይ እነግርሃለሁ። በቃ እሺ ረጋ በል እንዴ። ተረጋጋ። እውነቱን ነገር እውነቱን አሁን አንድ ሰዓት ታስቀር ንገረኝ። አንድ ሰዓት ታስቀር። ሄለንን ታውቃታለህ? አታውቃትም? ሚስት ነች? ሚስት አይደለችም? አውቃታለሁ። በቃ እንዴ ነገ የሆነ ትልቅ ችግር አጋጥሞኝ ነው እንትን ሊከዳትም የቻልኩት። ምንድነው ያጋጠመው? አሁን አዳምጠኝ። ምንድነው ያጋጠመው? ንገረኝ። አልረጋጋም። በቃ ሄለን የኔ እንትን ሚስቴ ናት፣ ግን ከሷ ጋር ደግሞ እህቴ ነበረች። ለምን ካልክ አላውቃትም ለምን አልክ እኮ? ልነግርህ አይደል ችግሬን እየነገርኩህ እኮ ነው ያለሁት። ተናገር። እሷ ውጪ በሄደች ሰዓት እሷ መጣችና ህይወት መጣችና ብቸኝነት እንዳይሰማ ካንተ ጋር ልሆን ስትለኝ እህቴ ነች። በቃ ከሷ ጋር እህቴ ነች። ህይወትም እህቴ አይደለችም ግን አልከኝ ነኝ አለ እህቴ አይደለችም ብለህ እስካሁን እያስለፋኝ ነበር ነኝ። እሺ በቃ አውራ እውነቱን አውራ። ከዛን እህቴ ነበረች። እህቴ ናት እኮ አሁንም ግን በቃ መጣች። ህይወት እሷ ስትሄድ ወደ ውጭ ስትሄድ እሷ መጣች ብቸኝነት እንዳይሰማ ብላ ማለት። ከዛም በኋላ ነው ያለውን ነገር እንትን የምትሉ። ግን አንተ በጣም እያስጨነቀኝ ነው ያለው። ወይን ደግሞ ያለውን አስጨንቃለሁ፣ ከዚህ በላይ አስጨንቃለሁ። ገና እውነቱን ተናገረኝ። አሁን ቀደም የት ያለች ማለት እውነቴ ነች። ከኛ ህይወት ምንድነው የምፈልገው? በቃ ወይኔ የሆነ ብር ልስጥና ወይን ነገር እንትን በልና። ስለምን ብር ነው የምታወራው? እኔ በብር ለመደለል እየሞከርክ ነው? በብር ከህግ ለማምለጥ እየሞከርክ ነው? ከህግ ለማምለጥ እየሞከርክ ነው በህግ
እሺ አትምታኝሽ ሙሉ እያንዳንዷን እስከዛሬ ያሰባችኋትን ያረጋችሁትን እሷ ላይ ያረጋችሁባትን ነገር እንዳለ እንድነግረኝ እፈልጋለሁ። እያንዳንዷን የገንዘብ ያልከውንም ስትወጣ ገና እሱንም በህግ ጠይቃለሁ። እያንዳንዷን ከእውነት የሚሸሽ መስሎ ነው? ከህግ የምታመልጥ መስሎ ነው? እያንዳንዷን ነገር እያንዳንዷን ያሰባችሁትን እስከዛሬ ያረጋችሁትን ከመሽ ጀምሮ እንደዚህ ማድረግ እንደጀመራችሁ እሷንስ ለምን መዋሸት እንዳስፈለገ ሁሉንም እያንዳንዷን ነገር እንድነግር ይፈልጋል። እየነገርኩ አሁን ልንገርሽ በቃ አሁን ዱላው ምን ያስፈልጋል? ተናገር ቶሎ። አሁንም ካልተናገርክ እመታለሁ እኮ ልነግርሃለሁ እንዴ እነግራለሁ ተባልኩ እኮ በቁጭ ተናገር። አሁን ተናገር። ወደ ገደለው ግባ። ተረጋግተህ ማዳመጥ ወደ ገደለው ግባ። በቃ እሷ ከሄደች በኋላ ህይወት መጣች። አብረን ቆየን። በመሃል ያው እና እሷ ግንኙነት ያው አብረን አደርን። ከዛም በኋላ ነው እኔ በጣም ከገዛህ ጋር አብረተኛክ እኮ እየነገርኩህ ከገዛህ ጋር አንተ እንዴት ነው የምተኛው? አይምሮ የለህም? አታስብም? ሰው ከገዛህቱ ጋር እንዴት ይተኛል? ጨንቆኝ ነው እሷን የካርኳት በቃ። ከዛም በመሃል ይሄ እርግዝና ተፈጠረ። የማን እርግዝና? የእሷ እርግዝና የህይወት። እሺ ከዛም በኋላ ነው እኔ እሷን መካር የጀመርኩት። ግን አሁን ያለውን ንብረት ምንም እንትን ብትልም ያው የእሷን ንብረት ነው በእሷ ስም ያስደረገው። አሁን እሷ አረብ ሀገር ያውልህ አመት ለፍታ ይላከችልህን ብር እንዴት ብታስብ ነው እሷ ሀገሯ ስመጣ ምን ላይ ታርፋለች ብለህ? ቤቱን ብቻ እኮ ነው በእሷ ስም ያደረኩት። ሌላ ንብረት በቃ ሌላ ምን ንብረት አለ እኮ? ሌላ ዋናውን ንብረት እኮ በእሷ አድርገዋታል። የራሷን ብር እኮ አለ። የእሷ ብር ነው በእሷ ያደረከውም የእሷ ብር ነው። በገዛ ገንዘቧ ነው እኮ ባሪያ ያደረካት እኮ አውቃለሁ። አሁን የሰራሁትን ስራ እኮ እየነገርኩ ነው ያለሁት አይደል እንዴ? እሺ ተናገር፣ ቀጥል። ከዛም በኋላ እሷን መክዳት ጀመርኩ። ወደ እሷ ነው እያደለው የመጣሁት ከእህትህ ጋር እኮ በቃ ምንም ማድረግ አልችልማ። እዚህ ጋር የተፈጠሩ ነገር እንትን እያልኩ ነው። ቆይ ምን አድርጌ ነው? ቆይ ምን በድዬ ነው እንደዚህ የምታሰቃይ? ተረጋጊ፣ አንቺ ተረጋጊ። ተመጣ 3 አመት ሆኗታል። ግን አሁን እርግዝናው ነው እንዲህ የተጋመሰ ነው ያለው። 3 አመት ሙሉ አንድ ላይ ስኖሩ እሷ የምታወራን ጊዜ መለከለም ብር ቤቱ ሲውላ በእሷ ስም ሲደረግ እሷ ምንም የምታውቀው ነገር የለም ስለራሷ በገዛ ገንዘቧ እዛ ሰው ሀገር ላይ ደም ተፍታ የሰው ፊት ገርፋት ምልክልህን ብር አንተ ከሷ ጋር እዚያ አሸሸ ገዳሚ ትልበታለህ። ሌላ ጠፎት ነገር የለም። ቤቱን ነው በስማ ያደረኩት እኮ ሌላ ነገር አለ። ሌላ ከቤቱ የተረፈውን ብር ልጅቷንም ቢሆን ለምንድን ነው የላካትኝ? ልጅቷን ለምን ገጠሩ ሰል ከሷ ጋር እንዲመችክ ከሷ ጋር እንደፈለገ ለመሆኑ ቤት ውስጥ አይሆን በቃ እዛ እንዲሆኑ እንትን እሷንም ለሷም ነግሬያታለሁ። ለአንተና ለሷ እያለች አይደል የምልከው ገንዘብ እሷ እዚህ እንደመጣው አይደል እንዴ ሁሉ ነገር ያወቅኩት እኮ እዚህ እንደመጣሽ እንትን ልጅቷ የት ነው ስትይኝ አያት የኔ አያት ጋር አገናኝኝ ስል ምን ስልክ አይደል ትምህርት ቤት ነች እንደዚህ ነው እንደዚህ እያልኩ ምክንያት ተኝታለች ትለኛለች። ለምን ታስጨንቁኝ? እውነቱን ተናገርኩ አይደል? ለምን ታስጨንቁኛላችሁ? ለምን ይሆንላ ነገር በሷ ላይ ማድረግ አስፈለገ? ምን በደለች? አጋጣሚ የሆነ ነገር እኮ ነው የተፈጠረብኝ ነው። ወይንም እንደዚህ አውቄ ያደረኩት ነገር አይደለም። የገዛ ልጅን እስከ መካድ ድረስ ምን አይነት ነገር ቢሆን ነው? ከዚህ ሌላ ሲያሰባችሁን ነገር አለ እሷ ላይ? አረ ምንም የለም። አሁን ይሄኔ እኮ ወይ እኛ ባንደርስ እሷም እኛ ባንደርስ ኖሮ ይሄን ነገር ባናጣራ ኖሮ ከዚህም በላይ ታደርጉ ነበር፣ ታስቡ ነበር። እነሱም አላማቸው ሌላ ሰብሮ ራሴ እንዳጠፋ ነበር አላማቸው። ከዛ ንብረቱን ሁሉ ነገር በራሳቸው በቃ ተደራጅተው ለመኖር ነበር እቅዳቸው። እኔ ሁሉ ነገር መቻ አይዞሽ፣ ሁሉም ነገር እውነቱ መውጣቱ አይቀርም። ሁሉም ከህግ የሚበልጥ ሰው የለም። ሁሉም ከህግ በታች ነው። አሁን ስንት ጊዜ ይሄንን ማድረግ ከጀመራችሁ ስንት ጊዜ እንደሆናችሁ አሁንስ ከዚህ በኋላ ምን ለማድረግ ነበር እሷ ላይ ያሰባችሁት? ያው እንደዚህ ነው የሚቀጥለው። እሷ እንደዚህ የደበደብክ እሷን በተናገረች ጊዜ እየሰደብክ እየመታት ሚስትህን አስተኝተህ እዛ ጋር እዚህ ጋር ከእህትህ ጋር አብረህ እያደርክ ነው አብረህ መቀጠል ፈልገው? ልጅህን ገጠር ጥለህ የገዛ ልጅህን ገጠር ጥለህ ነው አብረህ ከእሷ ጋር መኖር ፈልገው አንድ ቤት ውስጥ? አሁን ነገርኩህ አይደል? እውነቱን ለምንድን ነው የምታስጨንቀኝ? በቃ ይሄ ነገሮችን እያነሳ ውስጤን እንትን የምትለኝ ነገርኩህ። እውነቱን ተናገር። እንዴት ከእህትህ ጋር ልታስበው ቻልክ? እንዴት አታስብ? አታገናዝ። አጋጣሚ እኔ እኮ በተኛውበት መጣ ነው እንትን ያለችኝ፣ ሌላ አይደለም። እሷን ያስገደደችህ በተኛውበት መጣች። እኔ ያው ያለ ነገር ነው እንትን አለ። በቃ ቤተሰብ ያውቃል የእናንተ ግንኙነት? አሁኑ ቤተሰቦች አሉ እዛ አይደለ? እህትህ እዚህ ከአንተ ጋር እንደሆነች ነው የሚያውቁት። አሁን እህትህን አብራት ተኝተህ ፍቅር ጀምራችሁ ጭራሽ ልጅ እስከ መውለድ ድረስ እንደመድረሳችሁ ያውቃል? ቤተሰብ ሳያውቅ ነው የሁላ ነገር የምታደርጉት። እንዴት ሊያውቁ ይችላሉ? እህቴ ናት። ልጅ እያለ እዛ በቤተሰብ ልጄ ነው ብለህ ከእሷ ነው የወለድኩት ብለህ ሄለን ባለቤቴ ነች ብለህ ለእሷ ሰተህ የሁለታችሁን ልጅ ለቤተሰብ ሰተህ እንደገና ከገዛ እህትህ ጋር መተህ እዚህ ሌላ ልጅ ስትወልድ
አታገናዘብም? አይምሮ የለህም? እንዴት ነው የምታስበው? እሺ አሁን አታስጨንቀኝ እያልኩ ነው። አስጨንቃለሁ። ይዋሻው ያስገድልሃል። ያረከው ነገር ያስገድልሃል። እንኳን መዋሸት ማለት ነው። አሁን እሺ እውነቱን ተተናገርኩ። ምን ታረኩ እኮ እውነቱን በቃ ተናገርኩ አይደል እንዴ? አመንኩ። ሌላ ነገር ለምን ትገባለህ? በቃ ምንም ማድረግ እኮ አሁን ያረኩትን ነገር ተናግሬያለሁ። እሷም ተበደላለች። አሁን ንብረቷን ነው የተወሰደባት። ንብረቷ ይወሰድባት። ንብረቷን አሁን እንፈልገው። ቁጭ በይ አንቺ፣ ቁጭ በይ አንቺ፣ ቁጭ በይ። ጭራሽ አብረው ተቀመጥክ ከሆነ ለጎን አንቺ ዝም በይ። ምንድነው የምትይኝ? ዝም በይ አንቺ። ራሱ መታል እንደሷ ላይ ያስቀመጣት እነሱ አሁን በጣም ጥሩ ሰምቼ ይላልጉ። አሁን የነገርከኝን እንዳለ ለሷ እንድታስረዳ ፈልጋለሁ። ሰምቼ ይልሃለሁ። እየሰማኸኝ ነው አይደለ? እኔ ምን አግዱዬብህ ንገረኝ። ምን አግዱዬብህ ነው ከሰራተኛ ጋር የትም ስትር መጠመጥ? ንገረኛ። ምን እያልሽ ነው ያለሽው አንቺ? እኔ እውነቱን ይሁን ለኔ ነገርከኝን እንዳለ አሳያለሁ። ታውቀኛለህ። እንዴት አድርጌ እንደማረግህ ታውቀኛለህ። ዝም በይ። የነገርከኝን እንዳለ እንድታስረዳ ፈልጋለሁ። ምን አባት ምን ነገርከው? ዝም በይ። ምንድን ነው የምታወራው? እያንዳንዷን ነገር ምንድን ነው የምትናገረው? ትክክለኛ እህቴ ነሽ አይደል? ማን ነኝ? እና ጤነኛ አይደለህም? የምን አባት አንቺ ቁጭ በይ። አንተ ያዘው አንቺ ቁጭ በይ እንጂ አይደለም ቁጭ በይ። አትርበስ እያንዳንዷን ነገር ዝም በይ። አሁን አንቺ እያንዳንዷን ነገር ነገር ድጋሚ ለኔ ነገርከኝን ነገር አለ እንዳልካቸው ተናገር። እህቴ አይደለሽ እንዴ? ማ አንቺ እኔ በአጋጣሚ እንትን የሆነ ነገር ነው እኔና አንቺ ከዛ አልጋ ላይ ተጣበቀ አይደለ? ከዛ ልጅ ተፈጠረ። እንደዛ ነው። ምን ይዘጋል? ተናገረው። እያንዳንዱ ከመጀመሪያው ጀምሮ እንዴት እዚህ ልታመጣት እንደቻልክ እሷ ትክክለኛ ሚስቴ ናት አይደል? ታውቂያለሽ እንጂ አታስመሲ። አንቺ አታስመሲ፣ አትዋሺ። እሷ ከሄደች በኋላ ብቸኝነት እንዳይሰማክ ብለሻል እኔ ጋር የመጣሽው። በቃ የእናንተ ነገር ይሄ ነው። የእናንተ ነገር ይሄ ብቻ ነው ማለት አንቺ እውነቱ ተደብቆ አንተ ወንድ ልጅ አይደል? ቆፍጠና አትል። ምንድን ነው የሚያልከሳክስ? አንቺ ለካስካሳ ለምንድን ነው ባለጌ ነሽ? እሺ ለውሮም ታስመሲው እውነቱን ተናገሪ። ዋጋህን ነው የምሰጥ። አንተ ወንድ አይደለም። አንተ ወንድ ከገዛ ወንድምሽ ጋር ነው የተኛሽው? ከገዛ ወንድምሽ ጋር ነው የተኛሽው? አንቺ የምታስቢው ነገር አለ ማለት ነው። ሁሉንም ነገርካቸው። እሷ አይደለችም። እሷ ሚስቴ ምን ሞኝ ነህ? ምን ሞኝ ነህ? ሴት ብትሆን ይሻላል። አንተ እርመጥመጥ ያውንክ ሰውዬ። አንቺ ሲጀመር እያስመሰልሽ ነው። እስካሁን ቀደም ነው ያወቅኩብሽ እኔ። አሁን ይኸውልሽ ስሚኝ፣ አሁን እኔ በተረጋጋ አትጩሂ፣ በትክክል አውሪ። ያስታርቅ ከሚስቱ ጋር ያስታርቅ። እውነቱን መናገር ስራህን ሰርተህ ከበቃ በኋላ ነው እውነቱን መናገር ትችላለሽ የምትለኝ። ለምን የመጣሽው አንቺ? ሲጀመር በቃ አጋጣሚ የመጣ ነገር አለ እንዴ? እሱ ሲጀመር የመጣሽው ብቻውን ይሆናል ብለሽ ሳይሆን አንቺ ሌላ ነገር አስበሽ ነው። በቃ አስታረቃችሁ አይደል? ተታረቃችሁ። ሌላ ነገር አስበሽ ነው የመጣሽው። እንሰማን ግቡና ተኛ ግቡና ዝም በይ በትክክል አንቺ ምንድን ነው የምፈልገው? ዝም አትይም እንዴ? ዝም በይና የጠየቅሽውን በትክክል ተመልሽ። በዱላ ታምኛታለሽ። እምቢ ጋር እውነቱን ተናገርከው። እኔም ሁሉንም እውነት እናገራለሁ። ሁሉንም እውነት። አንተ ሲጀምር ወፍ ዘራሽ ነህ ማለት ቤተሰብ ያለ ምን ማለት ይሄን ነው አይደል? ልትናገር የፈለከው ይሄን ነው አይደል? ማለት ቤተሰብ ተናገርክ። ከሚስት ጋር መጣ አይደለም? አንተ ሲጀምር ጎዳና ተዳዳሪ ነበርክ። በማድረገው የመጣህ ልጅ ነህ። ይሄን ነው እንድናገር የፈለከው? ሲቀጥል አንተ ወንድሜ ብትሆን ካንተ ጋር እዚህ ምተኛ ይመስልሃል? እሱ የማደጎ ልጅ ነው። የገዛ ወንድምሽ አይደለም፣ የስጋ ወንድምሽ አይደለም ነው የምትይው? የስጋ ወንድሜ አይደለም እሱ። ዝም በል አንተ። ከኔ ጋር ፍንዳከፍ አይኔ ራሱ እንዳታይ። እንዴት ነው ታዲያ? እንዴት ሊሆን ቻለ? ምንድነው? እኔ እውነቱ ነው ይሄ። ምንድነው ብልግና? እውነቱን እኮ ነው እየተናገርኩኝ ያለሁት። አሁን በጣም ግራ የሚያጋጭ አይነት አፍ ነው ያለሽ። እኔ ባለጌ ነኝ። ይኸውልሽ እሺ ምን ፈልገሽ ነው? ከኔ ምን ፈልገሽ ነው የመጣሽው? አንተ ተረጋጋ። ከኔ ምን ፈልገሽ ነው? እያንዳንዱን እንደዚህ በሰላም ጨርሰናል። አሁን ወንዶ አይደለም ምን ፈልገሽ ነው? አንቺ ተናገሪ። አንቺ ተናገሪ። ወንድምሽ እንዳለው ነው የምታውቂው? አሁን ወንዴ ተሰማሃ? ተነሳሃ? እንደዚህ ይኸውልህ እሺ እኔ ባለጌም ነኝ፣ ምንም አሳዳጊ ምንም በቃ ቢያላችሁት እንዳለ ነኝ። ግን አንድ እውነት አልንገርህ።
እሱ በማደጎ ይመጣልሽ በማደጎ ነው የኔ ቤተሰቦች ወንድምሽ አይደለም ወንድሜ አይደለም በማደጎ ቤተሰቦች እንዴት እስከዛሬ አልነገራችሁትም እንዴት ወንድምሽ እንደሆነ እስከዚህ እድሜ ድረስ አብራችሁ አድጋችሁ አብራችሁ ፍላጎት ነው አንቺ እያወቅሽ እንዴት አትነግሪውም ከገዛ ወንድምሽ ጋር ወንድሜ ነው ብለሽ አብሮ ማደግ ቀልድ ነው ከዛ እኔ እና እሱ በጣም የልጅነት ጓደኛሞች ነን በጣም ብዙ ነገር ያደረገ እሱ እንዳይቱ ነው የሚያስበኝ እኔ ግን ያለውን እያንዳንዱ ነገር ስለማቅ ከሱ ጋር ደስ የሚነግሩሽን ለማሳለፍ በሞከር እየሞከረ ምን አረገ ለዚህሽ ብሎ ተቆጣ አንቺ ስራት ያጅ እንደሰው ሻታው ለዚህሽ ብሎ አይደለም እሱ አክብሬያት የልጅ እናት ነች በትክክል አውሪ እሺ አከብራለሁ ሁላችሁም በትክክል አውሪ እንዴት አንቺ አብሮ ማደግ ቀልድ ነው አብረሽ አንድ ቤት ኖራችሁ አንድ ላይ አድጋችሁ በጣም ነበር ምን እንዴት እኮ ነው ማይሽ እንዴት ነስረጋስከኝ በጣም የሚገርም ነገር ነው ብዙ አይነት ወሬ ነው እየሰማን ያለው እንዴት ነስረጋስከኝ ይኸውልሽ አቀደሽበት ነው የመጣሽው አይደለም ይኸው ቤተሰቦቼ ሁሉም ነገር እያረግሻለሽው አቀደሽበት ነው ላሳየህ እችላለሁ ሁሉንም ነገር ስልክ ሄዳ አንደ እሱ የማደጎ ልጅ እንደሆነ አውቀሽ ነው እያወቅሽ ነው ከዛ ሆን ብለሽ ነው ያደረግሽው ለሷ ብሎ የኔን ቤተሰቦች ትቶ መጣ አሰቡ የኔ ቤተሰብ ስንት ነገር አርጎለት ከአንድ ነገር ሳይጎድልበት እካኩን አራግፈው ንገረኝ እካኩን አራግፈው ትልቅ ነገር ላይ ያደረሱ ሰዎች ለአንድ ሴት ብሎ ጥቶ ጠፋ እኔ ኮኔና ቤተሰቦቼ በአንተ ምክንያት በጣም ብዙ ነገር ውስጥ እንደገቡ ታውቃለህ ለዛ ነው የጠሉኝ ለዛ ነው ከሷ ጋር ስለሆንኩ ከዛ ለምንድን ነው እሺ ከሷ ጋር መሆን የጠሉኝ በቃኝ ጨርሻለሁ ለሱ ነው እየተናገርኩ ያለው ምክንያቱም ስላሰለቸኝ ስለበቃኝ ከዛ ይዋስ ብሎ የወለደውን ልጅ ምን አድርጋ አምጥቶ ለእናትና ለአባቴ ምን እንዳለባቸው እነሱ ንገረኝ ልጄ ነው ብለው ብዙ ነገር ገና ማዕረግ እኛን ይጦረናል ብለው የሚያስቡ ሰዎች የነበሩትን ጥሩ ለሱ ሲጠፋ ከዛ የሚዋስ ብሎ አምጥቶ ልጁን ሰጠ ከዛ ልጁን አሁን ደግሞ ውሸታም ነው ልጁ ያሉት አያቶቹ ጋር ነው ያኔ አያቶች ጋር እንዴት አያቶቹ ጋር ሄዱ ይችላሉ እሱ የሰጠው ለአንቺ እናትና አባት ነው አይደል እንዴት ሄዱ የትም ሲንዘራዘር አምጥቶ እንትን ያለውን ማንም መሳድገው እኔ አሁን ምንም አልፈልግም ልጅን ማምጣት መፈልገው ትመጣለች ልጅሽ ትመለሳለች ልጅሽን ሄደንች ካለችበት ይዘና መምጣት ይችላል ይሄ ችግር የለውም ዋናው ግን እውነቱንና የተፈጠረውን ነገር የወላ ነገር ለምን ሊካሄድ እንደቻለ ማወቅ አለብን መጀመሪያ ለምንድን ነው እዚህ እኔ እዚህ የመጣሁበት ምክንያት ምንድን ነው ቤተሰቦችን ያቃጠልካቸው ቤተሰቦችን ያረካቸው የበደልካቸው እኔም ኑሮህን ልበትንልህ ነው የመጣሁት እንዳልኩት ተሳካ ለበቀል ላይ መጣሽ ማለት ነው ለበቀል ለበቀል ላይ መጣሽ ማለት ነው ቤተሰቦች እንደዛ አድርጎ ለሱ ርህራሄ የሚኖረኝ ይመስላል ይሄውላ እሱን መበቀል ስቺ ለምን ልጁ ላይ ለምን ሚስቱን እኔ ልጁን ተበቀልኩ እኔ ከጻልሽ ልጁን ለምን ወደዛ እንዲወስድ አልክሽ ህይወቴን በጠበጥሽ እኮ አሁን ልጄንም እኮ ቢሆን እኮ ሌላ ቦታ አድርጋችሁታል ግን አውቃለሁ ሄጄ አይቼዋለሁ ግን ልጄን እኮ ግን ደግሞ ምንድነው ለልጅ መድረስ ማችል ሰሙኒ ሳይኖር ሴት ላይ ፊት ጥብለ ይሄው ያንተ ምዳ ልጅ ገጠር ለገጠር ኩበት ለኩበት ትዞራለች በእናንተ ምክንያት እቺ ሴትዮ ውጭ ሀገር ሄደች አንተ ምንም ሲጀምር ወንድ አይደለህም ወንድ አታውቅም ስነ ስርዓት ያጂ ያንተ መበላሸት ያንተ በትክክል አውሪ በትክክል አስረጅ የምታስረጂው በትክክል አስረጂ ሰውያት በይ በትክክል አስረጂ የምታስረጂው የማንንም መብት መጋፋታችን ማንንም መስደባችን አንቺም እንደነሱ ሰው ነሽ ተናገርኩኝ ነው የትም መጀመሪያ ፍቅር ብሎ አንድ ስሙኒ ሳንቲም ለውስጥ ፓንቱን ማይቀይር ሰውዬ ፍቅር ብሎ ሰው ሳይወለድ ሰው ከአንድ ቤተሰብ ሳይወለድ አብሮ አድጎ እንደትና እንደ ወንድም ነው የሚኖረው እንዴት እንደዚህ ታስቢያለሽ እንዴት አብረሽ ለመጠቀም ከሱ ጋር አድርገሽ የልጅሽን ህይወት አበላሽሽ የልጅሽን ህይወት አበላሽሽ ይኸውልሽ ወንድ ስለሆንኩ መሰለኝ ከኔ ያረገሽዋል ወንድ ስለሆንኩ መሰለኝ አይምሰልክ ጀምር ልጁ ያንተ መሆኑን በምን እርግጠኛ ነህ አንቺ እሱን ጎዳ ኦኬ ከሌላ ሰው ጋርም ግንኙነት ነበርሽ ከሱ ጋር ሆነሽ ከሌላ ሰው ጋር ነበርሽ ማለት ነው እኔ እኮ እንደ እህቴ ስለተቀበልኳት እኮ እንደ እህቴ እኔ እኮ እንደ እህቴ ምንም አውቀው ነገር የለም እንደ እህቴ ተቀበለ ነው ከሷ ጋር አብሬ የተኛው እንደ እህቴ ተቀበለ ነው እሷ እኮ ነው ያሳሰተችኝ ወንድሟ እንዳሉ እንኳን አወቀች መጣች ከኔ ጋር እንትን አደረች እሷ ብታቅስ አንተ እህትነት መሆኑን እንኳን በልብ ካወቅ አብረ ማደግ እንኳን በቂ ነው ለእህትነት ይሄን እያወቅ እንዴት አብረ ትተኛለህ? እኮ ትልቁ ስህተት እሱ እኮ ነው።
አንቺ ደግሞ እንዴት ከገዛው ወንድምሽ ጋር እንዴት ነው የምታስቡት? ምን አይነት ማስመሰል እንዴት ነው የምታስቡት? እንዴት አይነት አስተሳሰብ ነው ያለሽ? በቃ የሆነው ነገር ሆነ አይደለ? የሆነው ነገር አብረሽ አደግሽው አብረሽ እኔ ለልጄ መሆን የሚያቀታኝ ሴት አይደለም። ቢያንስ ካንተ ፍቅርህን ባጣ ለልጄ ግን የሚያስፈልገውን እያንዳንዱ ዋጋ ከፍዬ የማኖር ሴት ነው። አንተ ግን ዛሬ በሰራኸው ስህተት ልጅህ የት ነው ያለችው? አታውቅም። ልጅሽ የት ነው ያለችው? አታውቅም። ተይ እባክሽ ሂጂና ልጅቷን ከየትም እናመጣታለን። ልጅቷን ከየትም ማምጣት እንችላለን። ችግር የለውም። የልጅቷ ነገር እንዴት በልጅ ላይ ትጨክኛለሽ? ልጅቷን ገጠር እንዲወስዳት እዚያ የፈለገ በቀል በሱ ላይ ቢኖርሽ በልጅ ላይ ለማንንም ዲቃላ ማሳደግ ግዴታ አለብኝ ስነ ስርዓት ብትይዥ ይሻልሻል። እኔ በጣም እያነደሽ ነው። በስነ ስርዓት አውሪ። ለብዙ ጊዜ ስነግርሽ ነው የማንንም መብት መጋፋታችን ማንንም መስደባችን ተንበርክከሽ ጉልበቴ ላይ በሳም ነገር ሊኖርሽ ራሱ ይገባል። እዚህ ተረዳሽ? ንብረቱ እንዳለ እኮ በሬ ስል ነው ነገራት እንጂ ስንት ዋጋ ከፍዬ እንዳመጣው የገንዘብ የማንንም ንብረት ነው የሁሉ ነገር አይደለ? አንተ ባመጣው ነገር ነው። ተረጋጊ፣ ችግር የለውም። ዋጋ ከፍዬ እንደላኩት ያን ሁሉ ታውቃለህ። ተረጋጊ። ማንም አንተ ግን በሱ ይሁን ነገር ዋጋ ማንም የማንንም ንብረት አይወስድም። ተረጋጊ። አንቺ ተረጋጊ፣ አታልቅሽ። ንብረትሽን ማንም አይወስድም። በአስፈላጊው መንገድ ከሷ ምን አስመልሳለሁ። ይሄ የሱ ጥፋት ነው። ይሄ ያጠፋው ጥፋት ነው የሱ። ነገሮቹ አንቺ ተረጋጊ። ሁሉንም ነገር በአስፈላጊው መንገድ በህግ ሄደን እናስመልሳለን። ሁሉም የአንቺ ንብረት 7 ዓመት ሙሉ የለፋሽበት ንብረትሽ ባክኖ እንትን አይደለም። አንቺ አትመላለሽ። አንቺ ዝም ብለሽ ቁጭ በይ። አንቺ ዝም በይ። አንቺ በህግ ሁለትሽም ጠይቀኝ። አንተ ሰማኛ አንተ ዝም በይ። ሲጀመር ሁለታችሁም በህግ ትጠይቃላችሁ። ተነስ። ልጅን በመካድ እዛ ህግ ሲጠይቀ እንትን ተባለ። እናቴ እንግዲህ አንቺ ሁሉን ነገር አይተሻል አይደል? በቃ ሁሉም ነገር መስተካከል የሚችል ነገር ነው። ወደ ህግ ሄዷል ሁሉም። አንቺም ልጅሽን ሄደሽ አብረን ሄደንም ባይሆን አስፈላጊውን ነገር አድርገን እናመጣታለን። ልጅሽንም ምንም ያሳዝንሽን ንብረትሽንም ችግር የለም። ዛሬ ሆኖ አሁን ይሄን እንደጨረስን ሄደን ማምጣት እንችላለን። እንደገና ንብረትሽን ባክኖ የሚቀርበት ምንም ነገር የለም። አስፈላጊውን የህግ ከለላ ተደርጎም የህግ ክትትልም ተደርጎ ንብረቱ ወደ አንቺ እንዲመለስ እናደርጋለን። አስፈላጊ ወደ ራስ ማጥፋት ወደ ተለያዩ ነገሮች የሚያስኬድ ነገር የለም። እንደዚህ አይነት አስተሳሰቦችን ችግር የለም። እኛ አስፈላጊውን ነገር ነው ያደረግልሽ። ከኛ የሚጠበቀውን ነገር ነው ማለት ራስ ማጥፋት የሚባለውን ነገር እንደዚህ በማይሆን ነገሮች ምናምን ራስሽን ለመደበቅ ምናምን እንዳትሞክሪ። እንግዲህ ውድ ተመልካቾቻችን እንግዲህ ሁሉ ነገር እየተከታተላችሁ ነበረ። ማንም በቃ ምንም ቢፈጠር ምንም በቃ ሰጣ ገባ ውስጥ ብትገቡ ምንም ችግር ውስጥ ብትገቡ ምንም ነገር በቃ ራስ ማጥፋት የሚባል ነገር አይታሰብም ለማንም። ማለት ራስ ማጥፋት ማለት ተስፋ ቢቆረጥ እንኳን ራስ ማጥፋት በዚጋት የሚመከር ነገር አይደለም። እንግዲህ አይታችኋል የተፈጠረውን ነገር። ሰው ብዙ ነገር ሰው ላይ ሊያደርግ ይችላል፣ ግን ሁሉን ነገር በቃ ህግ አለ። ማንም ሰው ከህግ በታች ነው። ከህግ በላይ የሆነ ሰው የለም። ህግ አስፈላጊውን ነገር ተከታትሎ እንትን ይላል። እኛ አስፈላጊውን ነገር ከዚህ በኋላም ያለውን የህግ ክትትል እናደርጋለን። ሁሉ ነገር እናስተካክላለን። ግን መፍትሄ ሁሉም ነገር መፍትሄ የሌለው ነገር የለም። ወደ መፍትሄ ሁላችንም ወደ መፍትሄው እንላለሁኝ። እስከ መጨረሻው ስለተከታተላችሁ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሁሉም ሼር እንድታደርጉ እንፈልጋለን። በቀጣይ ደግሞ አዳዲስ ነገሮችን ይዘን ወደ እናንተ እንቀርባለን። ስለተከታተላችሁ እናመሰግናለን። እሺ ቴንክ ዩ እናቴ። እንግዲህ አታስቢ፣ ስለሌላ ነገር ያለውን ነገር እናስተካክላለን። አሁን ሄደን ልጅቷን ወደ ማምጣት እንሄዳለን። አሁን ልጅቷ ጋር እንሄድና እዛ እንትን እንላለን። ተነሽ